የፈለገ ይምጣ ሊሉ የሚችሉት የሚነቀንቃቸው ኃይል እስጢፋኖስን አልፎ ፊትበርን አልፎ ፒያሳን አልፎ ሽሮሜዳን አልፎ ሚኒሊክን አልፎ በዚህ በእንግሊዝ ኤምባሲ አልፎ በዚህ በፒያሳ አልፎ በምናምን አልፎ በመነን አልፎ ወደ ቅድስተ ማርያም ከመጣ ያን ጊዜ ይወጣሉ፣ ጥቁር ልበሱ ይላሉ፣ ሃይማኖታችን ተነካ ይላሉ። ከዚያ በኋላ ደግሞ እንውጣ ሰላማዊ ሰልፍ ይላሉ፣ ታቦት ይዘን ነው የምንወጣው ይላሉ። ለምን? 4 ኪሎ ገብቶ ስለሚነቀንቃቸው። የሚመጣው ኃይል ደግሞ እነዚህ ምዕመናት እንዲህ እንዳጋደመ እነሱን ቅድስት ማርያም ገብቶ የሚያጋድማቸው ስለሚመስላቸው ኑና ሙቱልን፣ ኑና ዝጉልን፣ ኑና ከፊት ተሰለፉልን ይላሉ። ከዛ መንግስት የፈራቸው ሲመስላቸው ከዛ ህዝቡ ንቅንቅ ማለቱን ሲደነግጥ ሲያዩ ከመንግስት የባሰ ጭካኔ ይዘው ይመጣሉ ማለት ከመንግስት የባሰ ጭካኔ ይዘው ይመጣሉ ማለት ነው። ይሄን በደንብ መነጋገር መቻል በደንብ በጉዳዩ ላይ ማውራት መቻል አለ።